ካፈር ከተማ ታወጡ የደረሰበት ካህን ነው ገብቶ ውስጥ የሚቀድሰው እሱንም ደስ ብሎት አይደለም ገብቷል እየተጨነቀ ነው ሚስቱን ስሞ ከመጣው ካልመጣው አልመጣው ምን ታይኛልሽ ቀጥይ ነው ጋብቻ የለም ይገርማል የነብይ ቁርጥም ይባላል ጸጉር ቤት ገቡና እንዴት ለክራስ የነብይ ቁርጥ ይባላል ምንድነው ሲባል በቃ ፓፓያ ታረጋለህ እዚህ ጋር ተታረቁ ጸጉር ትከምራለህ ሴቶች ይወጣሉ ወንዶች እነዚህ ሙዚሻን ሁሉ እዚህ ላይ ይወጡ ነበር በኦልድ ቴስታመንት ቢሆን ወንድ አይወጣም ማንም ጀግና አይወጣም ለምን በብሉይ ኪዳን አጭር ሰው መቅደስ እንዳይገባ እውነቴን ይላል እውነቴን እኮ ነው አጭር ሰው መቅደስ እንዳይገባ ሴት እንዳላያት በቃ አይነሞች ማጫ ወደ ቅድስት ቅዱሳን እንዳይገባ እና ዩንግቹ እና ወችማኒ አይገቡ ታከላላ ካጥሩጭ ነበር ህዝብ አጭር እኔ ራሴ አልገባም ግን የሚገርማቸው ቅድስት ቅዱሳን ሰው ሊፈራል እና አንዳንድ ጊዜ በእጣ ነው የሚቀድሱት ሰዎቹ ስለሚፈሩ እጣ ወጥቶ የደረሰበት ካህን ነው ገብቶ ውስጥ የሚቀድሰው እሱንም ደስ ብሎት አይደለም ገብቷል እየተጨነቀ ነው ሚስቱን ስሞ ከመጣው ካልመጣው አልመጣው ለምን ውስጥ ያለው መልአክ ይደፋዋል የሚገርማችሁ ውስጥ ገብቶ ሲቀድስ ሚስቱን ተሰነባብቶ ነው ብሔራዊ ውትድርና መሄድ በለው ብሔራዊ ታሰመን በለው እንደ ማገልገል እኮ አይደለም አሁን እኛ ሁላችንም ደስ ያለን ነው ልናመልክ ይመጣሉ ያኔ ብሔራዊ ውትድርና በለው ለምን የሆነ ኃጢያት ካገኘ እዛ ውስጥ ማን ነው የሚመጣው መልአክ ጧ ያርጓል እና እዚህ ላይ የሚታሰር ነገር አለ ያኔ እሺ ይላል ኦርቶዶክስ ቤተክርስቲያን ጠርዙ ላይ ታችሁታል ጠርዝ ሚል እንደውም እዚህ ሙዚቀኞቹ እዚህ ጋር ማንሿሿት አይነት ነገር ነች ይላል እና ይሄ ሻኩራ ይባላል ስሙ ሻኩራ ይባላል እና ጎተተ ሲያረጉት ያረጋል ሰውዬው ምን ማለት አልሞትኩም በህይወት አለ ላለመሞታቸው የሚያሰሙ ድምጽ ነበር ውስጥ ገብቶ ማለት ጎተተ ሲያረጉት አየ የአዲስ ኪዳን ሻኩራችን ኢየሱስ ነው እንጂ ማንንም መኖር አይችልም ማንንም መቆም አይችልም የኔ ሻኩራ ኢየሱስ ስሙ ይመስገን አንድ ሰው አሜን ይበል እንግዲህ ጠቅላላ እዚህ ያለው ጠቅላላ ሌላ ትውልድ ምንም ያልሰራ ሲሚንቶ ያላቦካ መጥቶ እዚህ ላይ ካፈር ከተማ ታዲያ እንዴት ሰው እንዴት ይሄንን አያስብም እንዴ ታዲያ ቁሳቁስ እናወራለን እንዴ አረ የማልፈውን የዘላለሙን ሃሌሉያ ኢየሱስን አናወራም እንዴ እንዴት ቁሳቁስ እናሳያለን ነገ የሚጋጭ ፊት ብናሳየው ምን ትርጉም አለው ሊያገለግለን ነው እሱም የመጣው ያስፈልገናል ሊያገለግል ነው በቃ ለማሳያ አይደለም እሱ የሰውነት ልክ አይደለም እሱ የክርስትናም ጥግ አይደለም የምንም ጥግ መጠቀሚያ ነው እናንተ ሸክማችሁ የከበደ ሁሉ ኑ ካለ በኋላ ዘና ብሎ ውጡ አይልም ቀንበሬ እንዴ ያኛውን ጸብሮ ሌላ ያስቀምጣል ተረጋጉ ቀንበሬ ቀሊልና ምንድነው ለዘብ ነው ለነፍሳችሁ እረፍት አሁን በሬ ለምሳሌው ቀንበር ሳይኖር ይታረሳል እኔ አንገቴ አላስገባም ኢየሱስ ጌታ ነው ሃሌሉያ አንዳንድ ሰው ቀንበር ውስጥ አይገባም ፈርተ ይዞ ለማረስ ለእግዚአብሔር ቤት ጥቅም ለመዋል አንገትሽን ቀስ አርጋሽ ቀንበር ውስጥ ማስገባት እኔ የንጉስ ልጅ ነኝ ሃሌሉያ ጌታ ባለም አዞራለሁ ብሎኛል ሰይጣን ይዙር አንተ ተረጋጋ አንተ መዞር ብርቅ ነው እንዴ ቱሪስት ነህ አንተ ምን ያዞራል መጀመሪያ ቀንበር ውስጥ አንገትን አስገባ ከዛ በኋላ ምን ለነፍሳችሁ እረፍትን ታገኛላችሁ ኃይሌ ገብረስላሴን አከብራለሁ ግን ለምሳሌ ስለሚመጪ ነው ኃይሌ የሚባል ዘፈን ትዝ ይላችሁ ኃይሌ ጠቅላላ ፒፕል ይሮጥ ነበር የዛ ጊዜ ኃይሌ ገብረስላሴ ኃይሌ ራሱ ኃይሌ ምን አለ ይቻላል ወገኖች ይቻላል አለ በየቀኑ ማለት ይቻላል ህዝቡ ይቻላል ይዛ ሰሞን ለንደን ላይ ሲሮጥ አቃተው ከዛ አለቀሰ ምን አለ አይቻልም አለና ቆርጦ ከዛ በኋላ ኃይሌ ማለት ይቻላል አይቻልም ወደ አልማዝ አሸነፈች አልማዝ በቃ አለቀ ለኃይሌ ያዘም ይቀየራል እንትን ያዘም ይቀየራል የማይቀየር አንድ ዜማ ነው አሳፍሩ ዛሬ ማዚም ነገ ማዚም ተነጎዳ ማዚም እንደው ይውላችሁ አንተ እንኳን ሞተ የሚቀጥል ዜማ ስለ ኢየሱስ ነው ከሞት በኋላ ብድግ ስትል ስለ ኢየሱስ ዜማ ነው የምታገኙ ታርዳሃልና ይገባሃል ከነገድ ከቋንቋ ስለዋጀህን ሰው ሳትለይ ያዳንክ ለሰው ሁሉ ኃጢአት የሞት ስም ኢየሱስ ይባላል በቃ
ከዛ ነው በቃ እንደዚህ ነው በቃ ታየው ያማረው ነገር ዋው የሚባለው። አሁን እዚህ ከረባት አስረ እዚህ እንዲህ ሲሆን ደስ አይደል? ኢየሱስ ጌታ ፓስተራም ጌታ ይሄንን ከማሰረ በፊት ስንት ወፍቾ እንዳሰርኩ ታውቃለህ አንተ? ታውቃለህ? እኮ ጨርቅ ነው። ገዝተህ መልበስ ነው። ቀላል ነው። አሁን ፖሊስ ልብስ ለመልበስ ከነጫማው ለመልበስ ስንት ደቂቃ ይፈጃል? 10 ደቂቃ ይወስዳል? አይወስድ። ፖሊስ መሆንስ አሁን ፖሊስ ልብስ ለብሰ በቃ እንትን ጫማውን አድርገህ ሄይ ጋሻ እኔ አይደለሁም ይላል ሰው። ግን እኔ ፖሊስ ሆኛለሁ ወይ ነው የፖሊስ ልብስ የለበሰ ሁሉ አሁን እየቀናጣና መልክ ዞርዶ ለምን አንልም ብሎ የሚጣላ ሰው አለ ቸርች ውስጥ። እኔ እንደውም አንድ ያናደዱኝና ምን አልኩኝ፣ አበባዮሽ ራሱ ማለት ነው አበባዮሽ ራሱ ካልተባለ የሚሉ አሉ። አበባዮሽ ራሱ ታውቃላችሁ ሮንግ እንደሆነ። አበባዮሽ ለምለም እደጅ አድራለሁ ታውቃላችሁ። ይኸው ደጅ አድረ ጴንጤ እደጅ አድራለሁ ኮከብ ስቆጥር እንኳን ቤትና የለኝም አጥር ታውቃላችሁ። ጴንጤ አጥር የለንም አሁን እንዴ በመስከረም አንድ ሰው ላይ ያማርታል እንዴ እንኳን ቤትና የለኝም አጥር እደጅ አድራለሁ ታውቃላችሁ። ስደት እንዴ ምን አለ መስከረም አንድ እድሜ ለሰጠን ለባረከን ሰው ላደረገን እድሜ ለቀጠ ስሙ የተመሰገነ ይሁን። አጨብጭብና አሜን በላ እንደ ሃሌሉያ። በቃ ግጥም አይመጣልንም፣ ዜማ አይመጣልንም፣ ጭብጨባ አይመጣ፣ ሁሉ አናሳ ናቸው። ኢየሱስን ያየ ሰው ዝቅ ብሎ መስገድ አይችልም። ኢየሱስ ግሩም ጌታ፣ ከኢየሱስ የሚበልጥ ውብ ጌታ አይቻላቅም የለምም። እብድ ያደረገኝ ይሄ ነው። በቃ ሁሉ ኢየሱስ ሰባኪ በመሆኔ ደግሞ አም ቦስቲንግ በእናታችሁ አሜን በሉ። ለዚህ እንግሊዘኛ ቦስት ነው ማድረግ። በጣም ቦስታ እንዴ የሚያሸማቅቀኝ የለም። ግሩም ህይወት፣ ግሩም አገልግሎት። ስለዚህ ጌታን መቀበል ተስችል እንደው ምንድን ነው የምቀበለው እያለ ይቀልዳል። ትቀልዳለህ? እሺ ጨረስኩ። ጌታ ይባርካችሁ። ወዳችኋለሁ። አይ ላቭ ዩ ላቭ ዩ። ይሄን ኢየሱስ መቀበል ግን የምትፈልጉ ቀኑ ዛሬ ነው። በቃ ፓስተር ጸልይልኝ እኔ ጌታ ልቀበል ብቲ እውነቴን ነው። ይሄው የተዘመረው ሰው ሁሉ ያዜመለት፣ ይሄው እና አጎ የዘመሩለት፣ እነ ጋሽ አዲሱ ሁሉ ዘመን የዘመሩለት ገና ከሞቱ በኋላ ይቀጥላሉ። በላይ ሌላ የሚዘምለት የለም። በላይ ለሚስቴ እንኳን አብሬ ያሉን ጥጓን ይዛ እሷም ጌታን የምትጠበልቀው እኔም ጥግ ውብ አንድ ነው። ምን ታይኛለሽ? ቀጥይ ነው። ጋብቻ የለም፣ ጋብቻ የለም። ኢየሱስን ብቻ ያየን ላይ ሚስት እንኳን ማየት የለም። እኛ እኮ ስለ ኢየሱስ በደንብ ካወራና ኢየሱስን ለሰዎች መስጠት የምንችል ከሆነ እኮ በመድረካችን ላይ እኮ ሰይጣን እንደ ልቡ አይጨፍርም እኮ። እውነቴን ነው። ስለ ኢየሱስ አለኝ እያለ እንደነ ጴጥሮስ ካወራን ሰይጣን የሚባል ነገር ስሙን ሳናነሳው እንውጣል። አሜን። ትውልዱም በቃ ኢየሱስን ካወቀ ምን ይሰራል እሱ ጋር? አያችሁ፣ ስለ ኢየሱስ ነው መድረካችን። እንዴት ስለ ሰይጣን ይሰበክበታል? ስለ ሰይጣን 14 ነገሮችን ዛሬ እንማራለን። እንዴት ይባላል? እውነት ነውር እኮ ነው። እውነቴን እኮ ነው። ምንድነው 14 ነገር ስለ ሰይጣን የምንማረው? እንደው ባይ በጌታ እውነት ለመናገር ምንድነው ምንለው? 14 ነገር ምንድነው? ከዛ ደግሞ እሱም ብሶ ደግሞ የሚቀጥሉትን 6 ሳምንት የምንማረው ስለ አጋንንትና ስራዎቹ ምን ይሰራልናል? የራሱ ደቀ መዛሙርቶች ይማሩት እሱን። እኛ የኢየሱስ ደቀ መዝሙር ነን። የምንማረው ስለ ኢየሱስ ነው፣ የምናወራው ስለ ኢየሱስ ነው፣ የምንናገረው ስለ ኢየሱስ ነው፣ የምንዘምረው ስለ ኢየሱስ ነው። በአንድ ቴዎሎጂ ትምህርት ቤት ውስጥ ለተማሪዎች ሁሉ አንዳንድ ሉክ ተሰጠ እና በፊት ለፊቱ ገጽ ላይ ስለ ኢየሱስ ባህሪዎች፣ ስለ ኢየሱስ በቃ የምታውቁትን ሁሉ ኢየሱስ በቃ ስለ ኢየሱስ ጻፉ ተባሉ። ገልብጡና ደግሞ ስለ ሰይጣን ደግሞ ማንነት ጻፉ ተባልና ደቂቃ ተሰጣቸው። በዚህ ደቂቃ ውስጥ ቶሎ ተንትናቸው አምጡ ተባሉ እና ያ ወረቀት ተሰጣቸው። ሁሉም በቃ ኢየሱስማ ድንቅ ነው፣ አዳኝ ነው፣ ቸር ነው፣ ኧረ ምህረቱ ቸርነቱ ገናና ነው። ይገለብጥና ሰይጣን ሌባ ነው፣
ሰይጣን ወንበዴ ነው፣ ዘራፊ ነው፣ አራጅ ነው እየጻፈ ሁሉም ይሰጣል። አንደኛው ልጅ ዝም ብሎ ስለ ኢየሱስ ሲጽፍ ሰዓት አለቀ ተባለ። ስለ ሰይጣን ሳይጽፍ ገልበጥ አደረገና ለሰይጣን ጊዜም የለኝም ብሎ ዝም ብዬ አብያተ ክርስቲያናትን ዝም ብዬ ከላይ በቆዳ ጥልቀት ሳይ አንዳንድ ቸርች መርጦ ነው ጸጋ ስጦታውን የሚጠቀሙ። አንዳንዱ ፎስ ይፈልጋል፣ ትንቢት ብቻ ሰኞም ማክሰኞም ሮብም ሐሙስም ትንቢት። እህቴ የሚከታተልሽ አለ ወይኔ ገዳይ በሚከተለው ስቃይ ነው። እኔ አንድ በስጋ የሚዛመደኝ ሰው ቸርች አይሄድም ብላ ባለቤቱ ነገረች። ለምን ጠይቆ ቀስ ብለ ከኔ እንዳልሰማ ሰው ሆነ ጠይቃለች። እና ቀስ ብዬ ምሳ ጋበዝኩትና ጠየቅኩት። እንዴት ነው ለምንድን ነው ፓስተር አልደብቅም 4 ወር ሆኖኛል አለ። አዲስ አበባ ነው የሚኖረው። ምን ነው ስል በቃ 4 ዓመት እዛ ቸርች ነው ሄጃለሁ አለ። 4 ዓመት ሙሉ የሚሰበከው ስብከት ትሻገራለህ። ሰው ነው የሚቀያየረው አለ። ስብከቱ አንድ ነው፣ ርዕሱ አንድ ነው። እኔ ግራ የገባኝ ሰው ሁሉ ወንዝ ዳር ነው ወይ የቆመው? ድልድዩ ጋር ሳትደርሱ እኮ የሚያሻግሩ አሉ። ያልተረገዘን የሚያስምጡ አሉ። ምንም ነገር የለም አልተረገዘም። ግፋው በእምነት ግፋው። አሁን ከቀጠልኩ ምን ሊሆን እንደምችል አይታወቅም። ያልተረገዘ ያስመጣሉ። ለምን ልንገራችሁ? ስብከት እኮ ትእዛዝ ነው። ስበክ ነው። ትሰብካ ቢመች ባይመች ስበክ ነው። ትንቢት ግን ትእዛዝ አይደለም፣ መነዳት ነው። ካናገረህ ትናገራለህ እንጂ በሚቀጥለው ከ13 እስከ 18 ድረስ ባለው ትንቢታዊ ኮንፈረንስ ብሎ ነገር የለም። በዛን ሰሞን ጸጥ ካለስ ምን ዋስትና አለ? ካናገረው ይናገራል፣ ካልተናገረ ቃሉን ሰብኮ መሄድ ነው። ታምራት ጥሩ ነው። ለወንጌል አገልግሎት አንድ ሰው ነው ከሽባነት የተተረተረው፣ ግን በሺዎች የሚቆጠሩ ናቸው ወደ ጌታ መንግስት የመጡት። አለበለዚያ ምን ያስደንቃል? ይሄ ሽባ ሰውዬ አሁን እኔ የማወራለት ሽባ ሰውዬ እኮ አሁን የለም እኮ። ስለ ፈውሱ ነው አይደል እያወራሁ ያለሁት? ካናካቴው የለም ሰውዬው። ለፈውሱ ነው እንደሚገርማችሁ እናንተ ሰውዬው የለም። ምን ይላሉ እነዚህ? አዎ ቆይ እኔ አሁን አንድ መዝሙር አለኝ ፓስተሪ፣ በጣም የምወደው መዝሙር እንትን የ4 ቀኑ ሬሳ ኮራ ብሎ ወጥቷል እላለሁ አይደል እንዴ? ድንቅ እኮ ነው። ያንጸናል። አሁንም ያንን እንትን እንድናስብ ያደርግናል። ግን ዝም ብለን ካየነው እኮ የ4 ቀኑ ሬሳ ኮራ ብሎ ወጥቷል አሁን እኮ መዘመር የለበትም ማለት ያለ። ወይም ደግሞ ከዘመርኩም የ4 ቀኑ ሬሳ ኮራ ብሎ ወጥቷል ደግሞ ተመልሶ አፈርድሜ በልቷል ነበርኩም። ይገርማል። የነብይ ቁርጥም ይባላል። ጸጉር ቤት ገቡና እንዴት ለክራስ የነብይ ቁርጥ ይባላል። ምንድነው ሲባል በቃ ፓፓያ ታረጋለህ፣ እዚህ ጋር ታረጋለህ፣ ጸጉር ትከምራለህ፣ ጠበቅባቃ ልብስ ትለብሳለህ። የፖሊስ ልብስ መልበስ ምን አለ? 10 ደቂቃ አትፈጅም እኮ ፖሊስ መሆን ግን በ10 ቀን ይሆናል። አይሆንም። ገና ውሃ ውስጥ ገብተህ ሌሊት ተነስተህ እንትን ተራራ ጋራውን ወርደህ ስንት ነገር ከሆንክ በኋላ የፖሊስ ምረቃ አስፋ አሁን የአገልጋይ ልብስ የለበሰ ሁሉ ስም ያገኘ ሁሉ አገልጋይ ነው። በዓለም ትዞራለህ ይላል ጌታ። አሜን። ኢዮብ ጋር ትዝ ይላችኋል። ሰይጣን ከየት መጣ ሲባል ምን አለ? ምድርን ሁሉ ዞርኩ አለ። ይሄ ትዞራለህ የተባለ ሰው ከዛ ዟሪ ጋር መንገድ ላይ ሊገናኝ አይችልም።